ዓለም ይቀውሙ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ። ሰማይና ምድርን የፈጠረ ጌታ የሰማይን እርቃን በደመና የምድርን ራቁት በሳር በአበባ ሸፍኖ ለዚህ ያደረሰን አምላክ ኃጢአታችንን ይቅር ብሎ በምህረቱ በደላችንን ታግሶ በይቅርታው ለእናታችን ለሰሚነሽ ኪዳነ ምሕረት ደጅ በፍቅሩ የሰበሰበን የቅዱሳን አባቶቻችን አምላክ ክብር ምስጋና ይግባው። እልል ብላችሁ እግዚአብሔርን አመስግኑ። እዚህ ጥንታዊና ታሪካዊ ስፍራ ሊቁ ሥርዓተ ሰማይ ተሰራ በምድር ብሎ እንደተናገረ እግዚአብሔር ቢፈቅድ ከዚህ ዓለም ተጠርተን ወደ ሰማይ ብንሄድ በአምላካችን በልዑል እግዚአብሔር ቤት የምናገኘውን ዓለም የምናገኘውን ደስታ የአባቶቻችን ካህናት በምስክሩ ታቦት ፊት እንዲህ ባማረ ሁኔታ ያመሰግናሉ። ለዓይኖቻችን ይህንን ሲሳይ ያዘጋጀላቸው አምላክ ክብር ምስጋና ይግባው። እልል ብላችሁ እግዚአብሔርን አመስግኑ። ከዚህ መቀጠል ዘወትር እንደሚደረገው የመብርሃንን ደጅ ፈልገው ለሚመጡ ወገኖቻችን ጸሎታቸው በዕጣኑ እንዲያርግ በዕጣኑ መዓዛ የኃጢአታችንን ጣዕም እንዲቀየር መብርሃንን የምንማጸንበት እግዚአብሔርን የማመስገን ስነ ስርዓት አሁን ይካሄዳል። 24ቱ ካህናተ ሰማይ ዘውዳቸውን አውልቀው ቅዱስ 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 የሰራዊት ጌታ ልዑል እግዚአብሔር እያሉ የሚያመሰግኑትን አምላክ አባቶቻችን እየመሩ እኛ እየተከተልን